ሰላም ሰላም ሰላማችሁ ይብዛ። ውድ ሀገሬ ልጆች እንዴት ናችሁ? እኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው። እንኳን ወደ የገጠሯ ሜዳ በሰላም መጣችሁ። አዳዲሶች ለምትመጡም ላይክ፣ ሰብስክራይብ በማድረግ ቤቱን ተቀላቀሉ ማለት ነው። ዛሬ የሆነ አዲስ ነገር ይዤላችሁ መጥቻለሁ ማለት ነው። ለየት ያለ ነገር እና የሆነ ቦታ ሄጄ ነበረና እስኪ ለእናንተም ይጠቅማል ብዬ ያሰብኩት ነው ማለት ነው። እና ምንድነው ሪያድ ያላችሁ ማለት ነው፣ በሪያድ ብቻ ያላችሁ ሪያድ ከተማ ለምትኖሩ የሆነ ሕክምና ጠቁማቸዋለሁ ማለት ነው። ምክንያቱም እኔ ለራሴ ብዙ ጊዜ ድሮ ማለት ነው እንደዚህ ብቻዬን ወጥቼ ሳልወጣ በፊት እንደዚህ አረቦቹ ነበር የሚወስዱኝ ማለት ነው። እና የአረቦች ሕክምና አብዛኞቻችሁ የምታውቁት ማለት ነው በጣም ውድ ነው። የምር እኔ ከፍዬም ስለታከምኩ ነው ማለት ነው። በጣም በውድ ነው እንትን የሚሉት እና የሚያስተናግዱት እና አሁን ዛሬ የምነግራችሁ የተለያየ የሌላ ሀገር ዜጋም አሉ፣ የኛ ሀበሾችም አሉ። ደስ የሚል ነገር በቃ ደስ የሚለው በነፃነት ነው። ፍቃድ አይጠይቁም እና ፍቃድ ምናምን ራሱ አይጠይቁም። በነፃነት ነው ሄዳችሁ የምትታከሙ። በዛ ላይ ርካሽ ነው። እኔ በጣም የገረመኝ የምር 2 እጥፍ ነበር የምከፍለው ድሮ ማለት ነው፣ አረቦቹ ይዘውኝ ሲሄዱ ወደ የአረብ ሕክምና። በዛ ላይ ደግሞ ፍቃድ ምናምን ይጠይቃል፣ ብዙ ነገር አለና ይሄ ግን ራሳችሁ ሄዳችሁ በነፃነት ፍቃድ አይጠይቁም ምናምን ሄዳችሁ የምትታከሙበት ቦታ ነው የምጠቁማችሁ ማለት ነው። እና እኔ ለጥርሴ ነው የሄድኩት፣ ግን የሌላም ያስተናግዳሉ፣ የሌላም ሕክምና አለው ምናምን ብለውኛል። ብቻ ግን ሄዳችሁ መጠየቅ ትችላላችሁ። እኔ ግን ለጥርሴ ነው 2ቴ ነው የሄድኩት። ጥርሴ መጀመሪያ የሆነች ልጅ ጠቁማኝ አድራሻቸው ምናምን ቁጥር ሰጣኝ። ከዛ ሄጄ ሁለተኛ ደግሞ አሁን ትናንትና ሄጄ ነበረ። ከዛ እስኪ ዝም ብዬ ትዝ ሲለኝ እስኪ እንደኔ በቃ ማለት ብዙ እህቶቼ የተቸገሩ ይኖራሉ እንደዚህ ለመታከም ፈልገው ፍቃድ ምናምን እየጠየቁ ምናምን ብዙ ነገር እንትን የሚሉ ስላሉ በነፃነት ሄደው ቢታከሙስ ብዬ አሰብኩ ማለት ነው። ለእናንተ ቪዲዮ ሰራውና ሪያድ ያላችሁ ሄዳችሁ ቁጥራችሁንም እነግራችኋለሁ ወይም በኮሜንት አስቀምጠዋለሁና ሄዳችሁ እዛ የፈለጋችሁት ነገር ታክማችሁ መምጣት ትችላላችሁ። ማስነቀል ብትሉ የጥርስ ማለት ነው፣ ማስተከል ብሬስ ማሳሰር ከፈለጋችሁ ማስተካከል፣ ለጥርስ መስተካከያ ያላቸው ማሳጠብ፣ በቃ ብዙ ነገር አለው። ያ ጥርስ ከላይ እስከታች ብዙ ነገር አላቸው እና ደግሞ በሌላ ሕክምና ከፈለጋችሁም የጤና ጉዳይ አለ ያሉ ነበረ፣ ግን አልጠየቁም። ብዙ ክላስ ነው ያለው በነገራችን ላይ። እኔ ግን በጥርስ አንድ ቦታ ነው ገብታችሁ እዛ ዞራችሁ መጠየቅ ትችላላችሁ ማለት ነው። እና ቦታውም ራውዳ ይባላል እና ዞሮ ቁጥር አስቀምጥላችኋለሁ በኮሜንት እና እንደዛ ነው ማለት ነው። ሄዳችሁ ታከሙ እህቶቼ፣ አትጨነቁ። እና ያው ዞሮ እዚህ ሀገር በጣም ከባድ ነው። ብቻ ፈቃድ የሌለው ሰው ለመታከም ወጥቶ በጣም ያው እህቶቼ ታውቁታላችሁ ማለት ነው። በጣም ከባድ ነው። እኔ ራሱ ድሮ በጣም በተለይ አዲስ እያለሁ አረቦቹ ነበር የሚወስዱኝ እና በዛ ላይ ደግሞ በጣም ውድ ነው እና ያው እንግዲህ ታውቁታላችሁ የአረቦች ሕክምና ማለት ነው። እና ያው ግን በነፃነት እንደዚህ በእኛ ሀበሻ እና ደግሞ የሌላ ሀገር ዜጋም አሉ፣ ብዙ አሉ። እዛ ሄዳችሁ እንደፈለጋችሁ መታከም ትችላላችሁ። ይኸው እንግዲህ እንደምታዩት ነው። እንደዚህ ዶክተር ሳሌህ ይባላል፣ ሀበሻ ነው እና ቁጥሩን ማስቀምጥላችኋለሁ። እዛ ሄዳችሁ ታከሙ እላችኋለሁ እህቶቼ። ጥርሳችሁም ለምትታመሙ ለማሳሰር የምትፈልጉ የምር የሌላ የሆነ ቦታ ማለት ነው የሆነች ልጅ አውቃታለሁ፣ ብሬስ አሳስራ የአረቦች ሕክምና ነው። በቃ በጣም ትልቅ ሕክምና ነው። በፈቃድ ነው የገባሁት አለች እና ጥርሷ አሳስራ ማለት ነው። የምሬን ነው የምነግራችሁ። ስንት ነበር ያለችኝ? 7000 ሪያል ማለት ነው። አስቡት እንግዲህ አይደለም 4000 መጀመሪያ 4000 ከፈልኩ አለች። ከዛ በቃ በአጠቃላይ 7000 በሉት። የአጠቃላይ ነው የነገረች። መጀመሪያ 4000 ከፈለች። ከዛ የተመላለሰችበትን አስባ ነው 7000 ያለችኝ ማለት ነው። ዞሮ 7000 በሉት። መጀመሪያ 4000 ክፍያ፣ ከዛን ደግሞ በየወሩ 200 ሪያል አስቡት እንግዲህ። እና አመት ነው ምናምን ነው የቆየሁት አለች። 200 ብር እየከፈለች ትሄዳለች፣ ታስቀይረዋለች ማለት ነው። በዛ ላይ ደግሞ የታክሲ ያለ የራይድ ማለት ነው። እና በጣም ከባድ ነው የምር። እነዚህኞቹ ግን ማለት ነው እኔ እንጃ አታምኑኝም፣ ግን 500 ሪያል ነው የሚያስሩት ለጥርስ ማለት ነው። የምር እንደ ጥርሳቸው በ700 የሚያስሯሉ። በጣም አስቸጋሪ ከሆነ 700 ያስራሉ።
እንደዚያ በቃ ማለት ብዙ የማያስቸግር ከሆነ ደግሞ 500 ሪያል በጣም ነው የገረመኝ። የምር ልዩነቱ አይታችሁታል። እና ምንም ልዩነት የለውም። በቃ የሆነች ልጅ ምዛ ሳስራ አንድ ነው በቃ ስታዩት ምናምን ተስተካከለላት ኖርማል። ያችኛቱም እንደዛ ባለ 7,000 የከፈለችው ማለት ነው። እና ብራችሁን አታባክሙ። ሌላ ቦታ ሄዳችሁ በውድ እንደምትታከሙ ፈቃድ ምናምን እንደዚህ እየጠየቁ እንትን የሚሏችሁ እንዳትሸወዱ እና እንደዚህ የዚህ ሕክምና ሄዳችሁ በርካሽ ዋጋ ታከሙ። እና ያው የዛሬ ቪዲዮ ይህንን ይመስላል። እንግዲህ ያው በሰፊው እነሱ ይነግሯቸዋል። ለማስነቀልም እንደዛ ነው። ያው ርካሽ ነው። 200 እስከ 250 ይነቅላሉ። ለማስሞላትም 150 እስከ 200 እንደየጥርሳችሁ ነው። ዞሮ ዞሮ አይተው ራሳቸው እነሱ ይነግራቸዋል ማለት ነው። እዛ ብቻ በተረፈ ሄዳችሁ በሰፊው እዛ ሄዳችሁ እንትን ማለት ትችላላችሁ። እና ሰላማችሁ ይብዛልኝ። ያው ይጠቅማል ብዬ ስላሰብኩ ነው ለእናንተ ማለት ነው። አብዛኞቻችሁ ትቸገራላችሁ እንደዚህ አይነት ነገር እና ያወቁትን ማሳወቅ ያው ትልቅ ነገር ነው። ትልቅ ባይሆንም ያው ዞሮ ዞሮ ደስ ይላል ማሳወቁ ማለት ነው። አይከፋም። እና እዚህ ሄዳችሁ ታከሙ እላችኋለሁ። እና ሰላማችሁ ብዝት ይበልኝ። በሌላ ቪዲዮ እስከምንገናኝ የዛሬ ቪዲዮ ይሄንን ይመስላል እና ባይ ባይ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልኝ።